ሰላም እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛ። ዛሬ ደግሞ ትንሽ እንደ ቲፕ አድርጌ ወደ ስደት ለምታስቡ ሰዎች የምሰጣችሁ ኢንፎርሜሽን ነው። ስፔሻሊ ወደ አረብ ሀገር መሰደድ የምታስቡ ብዙ ሰዎች፣ ስፔሻሊ አሁንም የምላችሁ ወደ ሳውዲ አረቢያ ልትሄዱ የምታስቡ ብዙ ሰዎች አላችሁ። ግን ምን አስቀድማችሁ ማወቅ አለባችሁ? ትቋቋማላችሁ ወይ? እዛ ከገባችሁ በኋላ ያለውን ስቃይና መከራ አገራችን ያለው ችግር ሳይሆን እዛ ያለው ስቃይ ይብሳል። እና ቪዲዮውን አይታችሁ ሲጨርሱ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለሰዎችን የሚዳረስ በተቻለኝ አቅም የስደትን ስቃይ በከፍተኛ ደረጃ ስላየሁት ነው ዛሬ የምነግራችሁ። ባለሁበት ሀገር ያለሁት አሜሪካ ነው። ዛሬ እግዚአብሔር ይመስገን ያሁሉ ነገሮችን ተስፋ ያልቆረጥኩ ሰው ስለሆንኩ ተስፋ ባለመቁረጤ እዚህ በደርሻለሁ። ያለበለዚያ ግን እኔ ቦታ ያለ ሰው ቢሆን በሰዓቱ ዛሬ እንዲህ በህይወት ቆሞ ማውራት አይደለም ስጋዬም አጥንቴም በስብሶ የት እንዳለው አይታወቅም ነበር፣ ተረስቼ ነበር። ግን ሁልጊዜ ጽናት፣ እምነት ስላለኝ በእግዚአብሔር ከሱ ጋር ስለምንቀሳቀስ ነውና ምን ልላችሁ ፈልጌ ነው፣ የስቃዩን ከኔ ባስ የተሰቃየበት የለም የስደት ዓለም። ዛሬ አሁን ደግሞ የምነግራችሁ እግዚአብሔር ይመስገን በጥሩ ህይወት እኖራለሁ። እና ምን ልላችሁ ነው፣ ወደ እነዚህ ሀገሮች ወደ አረብ ሀገር ስትሰደዱ ማሰብ ቅድሚያ ያለባችሁ ምንድነው የሚገጥመን፣ የሀገራችን ችግርን አይደለም ማሰብ ያለባችሁ። እዛ ከሄድን በኋላ ቤተሰብ አጨብጭቦ ቤተሰብ ተደስቶ ቤተሰብ ደግሶ ነው የሚሸኛችሁ። ከዛ ግን በምን ይጠብቃችኋል? በሀዘን። ለሀዘንም ለቀበርም ላትገኙ የምትችሉ ብዙ ሰዎች አላችሁ። ምናልባት ሚዲያ ላትሰሙ ትችላላችሁ። በጣም የሚያስጠላ ዜና በየቀኑ ኢንፎርሜሽን በየቀኑ የማናየው ነገር የለም። እናንተ ጋር ድረስ አይድረስ አላውቅም፣ ግን በጣም ከሚገባ በላይ እያዘንኩኝ ነው። ምንም ልታደርጉ የማትችሉት ስንቶቹ እህቶቻችን፣ በእህቶቻችን ላይ ደግሞ የሚደርሰው በደል አያድርስ ነው። ያየሁትም ነው እየተደረገም ያለ ነው። የሚደርስላችሁ ማንም የለም ከእግዚአብሔር በስተቀር። አሁንም የምነግራችሁ ተሰቃይታችሁ እንኳን በሰላም ሀገራችሁ ተሸኝታችሁ ብትገቡ ጥሩ ነው። ላትገቡም ትችላላችሁ። ለቤተሰባችሁ ብዙ ነገር አውጥታችሁ ህይወታችንን እንቀይራለን ብላችሁ ነው የምትሄዱት። ህይወታችሁ አይቀየርም እዛ ሀገር። እግዚአብሔር ፍቃዱ ሆኖ በጥሩ ህይወት በጥሩ ቤተሰብ ደርሳችሁ የምትኖሩ ከሆነ እንጂ ያለበለዚያ በምንም ተአምር እንስሳ ምንድነው ምግብ አሁን ስናየው ምግብ ያምራል አይደል? ከበላ ነው በኋላ ሲወጣ እንዴት ነው የሚያስጠላው። ስለዚህ እኛ እዛ ስንደርስ እንደሚበላ ምግብ ሳይሆን ማሰብ እንደሚወጣው ቆሻሻ ነው የምንታየው። እና በሰፊው አስቡበት። በሰፊው ከመሄዳችሁ በፊት ያላችሁን ጨርሳችሁ ያላችሁን ገንዘብ የቤተሰባችሁን ያለውን ነገር ሁሉ አውጥታችሁ ነው የምትሰደዱት። የሚጠብቃችሁ አብዛኛው ሰው ሞት፣ በቁም ስቃይ፣ ወይ እጅ ወይ እግር ተሰብሮ ወይ ኮምፕሊትሊ አብዳችሁ በየእስር ቤቱ ታስራችሁ፣ አንዳንዱ ደግሞ በሆስፒታል ካልጋ ላይ እጃችሁ ታስሮ ሕክምና እንኳን ሳታገኙ የሚሰቃዩ ብዙ ሰዎች አሉ። ብዙ ቤተሰቦቻቸውን ያልቀበሩ ቤተሰቦቻቸው ያሉ እየመሰላቸው በህይወት የሌሉ ብዙ ኢትዮጵያኖች አሉ። ስፔሻሊ አረብ ሀገር እያልኳችሁ ነው። ወደ ሳውዲ አረቢያ የምትሄዱ ሰዎች በጣም 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 ትልቅ ማሰብ መቻል አለባችሁ። የሚደርስላችሁ የለም፣ ደራሽ የላችሁም፣ የሚያያችሁ የለም። እዛ ሄዳችሁ ወይ ኤምባሲ ወይ መንግስት ይቆምልናል ብላችሁ እንዳታስቡ፣ ወዳችሁ ስለምትሄዱ ማለት ነው። ወዶ የገባ ሰው ምንም ማረጋች። ዛሬ በህጋዊ መንገድ ሄዳችሁ የመጨረሻ የቁም ስቃይ ስላችሁ ስቃዩ የተለየ ስቃይ አለ። እህቶቻችን እግራቸውን ወደ